አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናሌ ተከታዮች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ባላችሁበት ያለ ሰላም እዝነት ረህመት አይለያችሁ እላለሁ። እንዴት ናችሁ? ሰላም ነው ወይ? ስራ እንዴት ያረጋችሁ ነው? ደግዬ ናችሁልኝ ወይ? እና ዛሬ በአዲስ ቪዲዮ ያለውኝ ዛሬ የመጣሁበት አብዛኞቻችን ቪዲዮ በምንለቅ ሰዓት ኮሜንት እየተዘጋብን እየተቸገርናለን እና እሱን ለማሳየት ያክል ነው። አሁን እኔ ቀጥታ የማሳያችሁ ኮሜንት የተዘጋባችሁ እና ቪዲዮአችሁን ደግሞ የለቀቃችሁትን ቪዲዮ ኮሜንት እንዴት እንደምትለቁ ሁለቱም አንድ ነው እና አንድ ቦታ ስለሆነ ሁሉንም በአንድ ላሳያችሁ ማለት ነው። ስልኬም ስላለኝ ነው ቪዲዮውን እየለቀኩ ላሳያችሁ ስል ስልኬ ቪዲዮ እየሰራው እያለ በመሃል ደለተብኝ ማለት ነው። እምቢ አለኝ እና ለዛ ነው። አሁን ይሄ ቪዲዮአችን ፊት ለፊት 3 ነጠብጣብ አሉ። እነሱን እንጫናለን። እነሱን ስንጫን ነው እንደዚህ ይመጣልናል ማለት ነው። ከዛ የመጨረሻውን ስቱዲዮን ምልክት እንነካለን። እንደዚህ ስንነካ ቀጥታ ይዞን ይገባል። ማስተካከል ያለብንን የምንፈልገውን የምናስተካክለውን ነገር እንድናስተካክል እዛው ይመልሰናል ማለት ነው። ቪዲዮአችሁን እንደዚህ ነው አይደል የሚመጣላችሁ። ቪዲዮአችሁን ልትለቁ ስትሉ ከዛ እንደዚህ ይመጣላችሁ። የምታስተካክሉት እነዚህ ሁለቱን ነው ማለት ነው። ይሄ መጀመሪያው ላይ ሊሆንባችሁ ይችላል። ሆኖባችሁ ከሆነ ሁለተኛው ላይ ነው የምታደርጉት ማለት ነው። አሁን እኔ ሁለተኛው ላይ ነው ያደረኩት። ከዛ እመልሳለሁ ማለት ነው። ከዛ ተመልሼ ይሄ ነው የኮሜንት መዝጊያው ማለት ነው። ይሄ ነው ፐብሊክ ሊሆንብን ይችላል። ከሶስቱ መጀመሪያው ላይ ነው ማድረግ ያለብን ማለት ነው። እንዳንሳሳት እዚህ ላይ እንዳናረግ እዚህም ላይ እንዳናረግ መጀመሪያው ላይ ፐብሊክ የሚለው ላይ እናደርጋለን ማለት ነው። የኮሜንታችን ሊዘጋብን የሚችልበት ምክንያት እዚህ ላይ ስለማናደርገው ነው ማለት ነው። ቪዲዮ ስትለቁ ሾርት የሚሆን ረጅም ቪዲዮ ስትለቁ እነዚህን ሁለቱ ብቻ ነው ማስተካከል ያለባችሁ ማለት ነው። አሁን ወደታች አብዛኞቻችን ይሄ እዚህ ጋር ክፍት አይደለም ወይ እንላለን። ይሄ አይደለም ይሄ ባናስተካክለው እሱ ለራሱ ይስተካከላል ማለት ነው። እኛ ብቻ እነዚህን ሁለቱን ነው ማስተካከል ያለብን ማለት ነው። ከዛ ርዕስ ምጽፉ ከሆነ ታምሌን የምታደርጉም ከሆነ እንደዚህ ታረጋላችሁ። ከዛ ሴፍ የሚለውን ትነካላችሁ ማለት ነው። እኔ ቪዲዮውን ሰርች ስላደረኩት ነው ሴፍ የሚለው ድምቅ ያላለልኝ ማለት ነው። እና አስተካክሌ ስለለቀኩት ለእናንተ ደግሞ እንደዚህ ነው ይመጣላችሁ። የምታስተካክሉትን ነገር ምሳሌ ፕራይቬት ነው ከሆነ እናንተ እዚህ ላይ ስታደርጉት ሴፍ የሚለው በትክክል ይመጣላችኋል። ከዛ ሴፍ የሚለውን ትጫናላችሁ። እነዚህን ሁለቱን አስተካክላችሁ ሴፍ የሚለውን ትጫናላችሁ። ከዛ ቪዲዮአችሁ ኮሜንታችሁ ክፍት ነው ማለት ነው። አሁን እኔ ቀጥታ ገብቼ ላሳያችሁ። እዚህ ነው የሚያደርገው ስልኩ ነው እንግዲህ ታገሱኝ ማለት ነው። አሁን ቀጥታ ሾርት ነው ማሳያችሁ። ያው ሁሉም አንድ ነው። ሌላውም ሊዘጋባችሁ ይችላል፣ ግን የሁሉም አንድ ስለሆነ አሁን ወደ ቪዲዮ ልግባና ላሳያችሁ። ይኸው አያችሁታ። አሁን ኮሜንት መግባት እችላለሁ። ይኸው መጻፍ እችላለሁ ማለት ነው። እና እንደዚህ አድርጋችሁ ኮሜንት ተዘግቶባችሁ ከሆነ ኮሜንታችሁን እንደዚህ አድርጋችሁ ክፈቱ ማለት ነው ውዶቼ። ሌላው ደግሞ የቪዲዮአችንም ያው ነው ማለት ነው። የቪዲዮአችንም ያው ስልክ በቃ እንደዚህ እያሳገ እየደለተብኝ ስላስቸገረኝ ነው ማለት ነው ያዘገየሁት። ወላሂ 1 ሰዓት ነው እኮ ያቆየኝ እንዴ! በጣም ነው የሚያናድደው። እና ይሄው ቪዲዮአችሁም እንደዚህ ነው ማለት ነው።